በታደሰና በሙሽራይት መቅደስ ምክንያት በዚህ ስፍራ ተሰብስበን ያው ቃሉን እንድንሰማ ደግሞም በደስታ እግዚአብሔርን እንድናመልክ ባለ ዕድል ያደረገን የቅዱሳን ሁሉ አባት ልዑል አምላካችን እግዚአብሔር የተመሰገነ ይሁን። እግዚአብሔር ለዚህ ታላቅ የሰርግ ስነ ስርዓት ባለ ዕድል ስላደረጋችሁ ስለናንተ እግዚአብሔርን እናመሰግናለን። ጥበበኛው ሶሎሞን ወደ ሰርግ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል፣ እሱ የሰው ሁሉ ዕድል ፈንታ ነው ይላል። ጋብቻ የሁሉም አይደለም። ያሰበው ሁሉ ተሳክቶለት እንዲህ ባለ ክብር አይዳርም። ብዙ ውጥን የጋብቻ ጅምሮች ሜዳ ላይ ሲቀሩ ብዙዎች እንዳሰቡት እንዳቀዱት ሳይሆንላቸው አይተን እናውቃለን። ስለዚህ ሁሉ ከማይታደለው በልዩ ልዩ ምክንያት ከማይሳካለት በረከት እግዚአብሔር እናንተን ስላላጎደላችሁ ክብርና ምስጋና ለአምላካችን ለልዑል እግዚአብሔር ይሁን። በዚህ የጋብቻ ስነ ስርዓት ላይ የተሰበሰብን ሁላችንም እግዚአብሔር ለልባችን አንዳች ነገር እንደሚለን በማመን አጠር ባለች ደቂቃ የእግዚአብሔርን ቃል እንሰማለን። እግዚአብሔር ከሁላችን ጋር ይሁን። እስኪ አሜን በሉ። አሜን በሉ። አሜን ቤተክርስቲያን ብቻ አይደለም፣ ሰርግ ቤት አሜን፣ ለቅሶ ቤት አሜን፣ የትም አሜን ይሁን። አሜን ይሁን። ሐሳባችሁን ሰብሰብ አድርጉ። እድልና አጋጣሚ ስላገናኘን አይደለም የማገለግለው። እግዚአብሔር አንዳች ነገር አለው ለሁላችንም የሚሆን። ስለ ተጋቢዎቹ አይደለም የማወራው፣ ወይም ደግሞ ስለ አንድ አነስ ያለ ማህበራዊ ጉዳይ አይደለም የምንሰማው። መለኮታዊ ስለሆነ ታላቅ እውነት በዚህ አጋጣሚ እንሰማለን። እግዚአብሔር ለልባችን ይናገራል። እግዚአብሔር ጸጋ ከሁላችን ጋር ይሁን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 8 ጀምሮ በተናገረው የእግዚአብሔር ቃል መነሻነት የእግዚአብሔርን ሐሳብ እንሰማለን። ቅዱስ ጳውሎስ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ በማለት የፍቅር ዕዳ ባለቤቶች እንደሆንን ወይም ባለ ዕዳዎች እንደሆንን ይናገራል። ብዙዎቻችን ስለ ብዙ ዕዳዎች እናውቃለን። ሕሊናችንን ስለሚይዙ፣ ስለሚያቃዡን፣ ስለሚያስጨንቁን ከመንግስትም ሆነ ከግለሰብ ስለተበደርናቸውና በሕይወታችን ዙሪያ ስላሉ በገንዘብም ሆነ ከዛ ውጪ ስለምናውቃቸው ብዙ ውለታዎች ሕሊናችን ያስብ ይሆናል። በዚህ የመጽሐፍ ቅዱስ ክፍል ላይ ብዙዎቻችን ስለማናስተውለው ታላቅ ዕዳ ቅዱስ ጳውሎስ ይናገራል። ይህም ዕዳ የፍቅር ዕዳ እንደሆነ ነው ሐዋርያው የሚናገረው። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ ነው የሚለው። እንግዲህ ፍቅር በዚህ የመጽሐፍ ቅዱስ ቋንቋ ዕዳ ሆኖ ሲገለጥ እናየዋለን። ሁላችንም እንደምናውቀው እግዚአብሔር አንድያ ልጁን አሳልፎ በመስጠት እጅግ ውድ በሆነ ዋጋ የእርሱ እንዳደረገን እግዚአብሔር ቃል ይናገራል። በእግዚአብሔር ፊት ለመወደዳችን ምክንያት የለውም። እግዚአብሔር እኛን ለመሸከሙ፣ እኛን ለመቀበሉ፣ እኛን የእርሱ ለማድረጉ። እንደሚታወቀው የኤደን ገነት ላይ እግዚአብሔር ሕይወትን ሲጀምር እንዴት ባለ በረከትና እንዴት ባለ ጸጋ እንደጀመረው መጽሐፉ ይናገራል። እግዚአብሔር ሌሎች ስነ ፍጥረታትን ካበጀ በኋላ መጨረሻ ላይ የሰው ልጅ እንደፈጠረው በአርአያው እንደፈጠረው የሕይወት እስትንፋስን አካፍሎት ሕያውም እንዳደረገው ከዛም ባሻገር ብቻውን እንዳይኖር የምትመቸውን ረዳት ከጎኑ እንዳበጀ ኤደን ገነት ውስጥ እንዳኖራቸው፣ ነገር ግን ሰው በገዛ ምርጫው ወደዚህ ዓለም እንደመጣና በስደትና በመከራ ወደሚኖርበት የዓለማችን ሕይወት እንደወረደ መጽሐፉ ይናገራል። የሆነ ሆኖ ሰው በምርጫው ነው የተዋረደው ብሎ ሰውን ያልተወ እግዚአብሔር ፍጹም በሆነ ፍቅርና ርኅራኄ አንድያ ልጁን ለሰው ልጆች አሳልፎ እንደሰጠ ይናገራል። ስለዚህ ይሄ ዕዳ ነው፣ ማናችንም የማንከፍለው ዕዳ፣ በገንዘብ የማይተመን በሌላ በየትኛውም አይነት ቁስ አካል የማይለካ ዕዳ እንዳለብን መጽሐፉ ይናገራል። ሰውን ያለ መውደድ መብት የለንም። ሰውን የመጥላት መብት የለንም። ሰውን የመግፋት መብት የለንም። ሰውን የመውደድ ግን ግዴታ እንዳለብን መጽሐፉ ይናገራል።
ምክንያቱም እግዚአብሔር ፍጹም በሆነ ፍቅር በልጁ ሞት የራሱ ስላደረገ። ስለዚህ እርስ በርስ መዋደድ፣ በፍቅር መተያየት፣ መሸካከም ራሱን ሰጥቶ የራሱ ካደረገን ከመድኃኒታችን ከኢየሱስ ክርስቶስ የተማርነውና የተቀበልነው ነው። ትዳር ያለ ፍቅር ትርጉም የለውም። ትዳር ብቻ ሳይሆን ሕይወትም ቢሆን ያለ ፍቅር ምንም አይነት ትርጉም የለውም። ታውቃላችሁ፣ በጣም በሚያምር ግርግር የተጀመሩ ብዙ ትዳሮች ፍቅር በማጣት ረጅም ርቀት እንደማይጓዙ እናያለን። ዛሬ በአጋጣሚ 2 ሽምግልናዎች ውስጥ ነበር የነበርኩት። በትዳር ዙሪያ የነበሩ ሽምግልናዎች ውስጥ እግዚአብሔር የሰጣቸውን ታላቅ በረከት ሰዎች ማየት ተስኗቸው የተቀበሉት ሰው በቃል ኪዳን የወሰዱት ሰው የራሱ ማንነት እንዳለው፣ የራሱ ፈቃድ እንዳለው፣ የራሱ ስሜት እንዳለው መረዳት አቅቷቸው ጋብቻ ማለት እንደው ፍጹም በሆነ አንድ የሆነ አስተሳሰብ አንድ ላይ ተጨምቆ መኖር እንደሆነ እያሰቡ የተቀበሉት ራሱን ችሎ የሚያስብ፣ ራሱን ችሎ የሚመርጥ፣ ራሱን ችሎ የፈለገውን የሚሆን ያደገበት ስርዓት፣ የሃይማኖት ልማድ፣ የተለያዩ ነገሮች የገነባው ማንነት ያለው መሆኑን የረሱ በጣም ብዙ ሰዎች በሚረባው በማይረባው ነገር ሲነታረኩ እግዚአብሔር በበረከት የሰጣቸውን ታላቅ ትዳር አሳልፈው ለሰይጣን ሲሰጡ ልጆቻቸውን ሲበትኑ የምናይበት ዓለም ውስጥ ነው ያለ ነው። ተወደደም ተጠላም የፍቅር ባለ ዕዳዎች ነን። መቼም የማንከፍለው ዕዳ አለብን። ክርስቶስ የከፈለልንን ዋጋ የሆነልንን ነገር በየትኛው ሚዛን ነው የምንለካው? ክርስቶስ አምላካችን ነው፣ ደግሞም አባታችን ነው፣ ደግሞም ለኛ የሞተ መድኃኒታችን ነው ብለን የምናምን ከሆነ በወልድ ውሉድ መሰኘታችንን የምናምን ከሆነ በክርስቶስ ክርስቲያን መሆናችንን የምናምን ከሆነ ተወደደም ተጠላም መቼም የማንከፍለው የፍቅር ባለ ዕዳዎች ነን። የትኛው ዋጋ ይመጠነዋል? ቀራንዮ መስቀል ላይ ለተከፈለው ውድ ዋጋ የትኛው የኔና የናንተ ኑሮ ይለካው ይሆን? የተከፈለውን ታላቅ ዋጋ ቅዱስ ጴጥሮስ የነገረን ነገር አለ። የተገዛችሁት ከአባቶች እንደሚወረስ በከንቱ ነገር እንደሚያልፍ በብርና በወርቅ አይደለም ይላል። ነውርና እድፍ እንደሌለው እንደ በግ ደም በክቡር በኢየሱስ ክርስቶስ ደም እንደተገዛችሁ ታውቃላችሁ ይላል። እኛ የእግዚአብሔር እንድንሆን እግዚአብሔር አንድያ ልጁን አሳልፎ ሰጥቷል። የከበረ ዋጋ ተከፍሎልናል። ንጹህ የሆነ ደም ስለኛ ፈሷል። ስለዚህ ባል ሚስትን የመውደድ ግዴታ አለባት፣ ባለ ዕዳ ስለሆነች። ክርስቶስን የትም አግኝተን በአካል የምናለብሰው የምናጎርሰው ነገር የለም። ከእርሱ የምንቀበለው እንጂ ለእሱ የምንሰጠው ነገር የለም። ግን እግዚአብሔርን የሚፈልግ አጠገቡ ያለው ሰው ሕይወት ውስጥ ይፈልገው። በጣም ብዙዎች ሰው ረግጠው ቤተክርስቲያን ድረስ በመሄድ እግዚአብሔርን ይፈልጋሉ። አጠገባቸው ያለውን ሰው እያስለቀሱ በየገዳማቱ እየተንከራተቱ እግዚአብሔርን ይፈልጋሉ። በብዙ ነገር እየተናጩና እየተባሉ በየስፍራው በመሄድ ወይም ደግሞ በአምልኮ ስፍራና ሁኔታ ውስጥ ዋጋ በመክፈል እግዚአብሔርን ይፈልጉታል። ወገኖቼ ይኸው እግዚአብሔርን አጠገባችሁ ባለው ሰው ሕይወት ውስጥ ፈልጉት። ቅዱስ ጳውሎስ እንግዶችን ለመቀበል ትጉ ይልና አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ይላል። እና አብርሃምን ሕይወት ስንመለከት መላእክትን ያስተናገደውን የሎጥን ሕይወት ስንመለከት የእግዚአብሔር መላእክት ወደ ቤቴ ይመጣሉ ብሎ አይደለም በሩን የከፈተው። እግዚአብሔር የላካቸው መላእክት መሆናቸውን ሳያውቅ ለሰው በከፈተው በር የእግዚአብሔር መላእክት በቤቱ እንደተገኙ መጽሐፉ ይናገራል። እግዚአብሔር ሥላሴን አስተናግዳለሁ ማነው አብርሃም ሥላሴን አስተናግዳለሁ እግዚአብሔርን በክብሩ በቤቴ አኖራለሁ ብሎ በሩን አልከፈተም። እንደ ማንኛውም እንግዳ የሚቀበል ልብ ስለነበረው ለሰው በከፈተው በር አምላኩን ሲያገኝ እናየዋለን። ይኸውላችሁ እግዚአብሔርን ጋራ ላይ እግዚአብሔርን ሌላ ቦታ አንፈልገው። አይኖቻችሁን ክፈቱ። አጠገባችሁ ያለውን ሰው በጥንቃቄ እዩት። በአርአያ ሥላሴ መፈጠሩን አስተውሉ። ደም የፈሰሰለት መሆኑን እዩ። ባለትዳሮች በተለይ በሚስቶቻችሁ ሕይወት ውስጥ እግዚአብሔርን ተመልከቱት። በባሎቻችሁም ደግሞ ሕይወት ውስጥ ሚስቶች እግዚአብሔርን ተመልከቱት። አንዳንዶች ሳያውቁ ነው እግዚአብሔርን ያስተናገዱት ነው የሚለን ቃል። ስለዚህ ወገኖቼ እግዚአብሔር ይመጣል ብለን በር ከፍተን የምንቀበለው አምላክ አይደለም። እንዲህ አይደለም የምናስተናግደው። ዛሬ መላእክት በቤቴ ይገባሉ ብለን በዚህ አይነት ሁኔታ አይደለም መላእክቱን በቤታችን የምናስተናግደው። ለሰው በከፈትነው በር የሚገባ ሰው የሆነ አምላክ ነው መድኃኒታችን ኢየሱስ ክርስቶስ። ሰውን ስለማዳን ሰው የሆነ ከአርያም የወረደ በሰው ምክንያት ራሱን አሳልፎ የሰጠ ስለዚህ ለሰው በከፈትነው በር ወደኛ ሕይወት የሚመጣ ለሰው ባለን ፍቅር የሚረከበንና የሚረዳን አምላክ የሚረዳን ጌታ ነው አምላካችን።
ስለዚህ ለባለ ትዳሮች ይህንን ቃል በአደራ እተዋል። የቅዱስ ጳውሎስ መልእክት ነው። የመጽሐፍ ቅዱስ ዘላለማዊ ሐሳብ ነው። በክርስቶስ ደም የተገኘውን የዘላለም ሕይወት ከሕይወታችን ጋር አቆራኝተንና አነጻጽረን እንድናይ ቅዱስ ጳውሎስ የጻፈው መልእክት ነው። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ ነው የሚለው። እስኪ ይህንን ቃል ከኔ ጋር በሉት። እርስ በርሳችሁ በሉ እስኪ። ከመዋደድ በቀር ለማንም ዕዳ አይኖርባችሁ። የፍቅር ባለ ዕዳዎች ነን ወገኖች፣ የፍቅር ባለ ዕዳዎች ነን። ሰሙን የመውደድ ግዴታ ያለብን ባለ ዕዳዎች ነን። ከዚሁ ቃል ጋር አንድ የመጽሐፍ ቅዱስ ሐሳብ ላስታውሳችሁና መልእክቴን ልጠቅልል። እንግዲህ ሰዓት ትንሽ ገፋ ብሎ ስለሆነ የተገናኘ ነው። በዚህ መንፈስ ነው እያገለገልኩ ያለሁት። ጊዜህን መጠቀም እንድችል አንድ የመጽሐፍ ቅዱስ ሐሳብ ብቻ ጨምራለሁ በዚህ ላይ። ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ላይ ለሚስቶችና ለባሎች ያስተላለፈው መልእክት አለ። ባሎች ሆይ ሚስቶች ሆይ እያለ የሚናገረው ነገር አለ። ሚስቶች ሆይ አለ። ሳራ አብርሃምን ጌታዬ ትለው እንደነበረ ትታዘዘውና ታከብረው እንደነበረ እንዲሁ እናንተም ለባሎቻችሁ ታዘዙ፣ ባሎቻችሁን አክብሯቸው ይላል። በአንጻሩ ክርስቶስ ቤተ ክርስቲያንን እንደወደደ እናንተም ደግሞ ሚስቶቻችሁን ውደዷቸው፣ አካሉ እንድትሆን በደሙ አንጽቶ የራሱ እንዳደረጋት እንዲሁ እናንተም ለሚስቶቻችሁ አድርጉ ይልና ሚስቶችን ባሎች ክርስቶስ ቤተ ክርስቲያንን እንደወደደ ሚስቶች ደግሞ ሳራ አብርሃምን እንዳከበረችው እንዲሁ እንዲያደርጉ ይናገራል። በእርግጥ በክርስቶስና በቤተ ክርስቲያን መሃል ያለው ፍቅርና በሳራ መታዘዝና በአብርሃም ሕይወት መካከል ያለው ነገር የሰማይና የምድር ያህል ልዩነት አለ። ሳራ ለአብርሃም ትታዘዝ ነበር ብሎ ሚስቶችን በተመለከተ ሳራን ምሳሌ ያደረገ፣ ባሎችን በተመለከተ ግን ከሁሉ የበላይ የሆነውን ራሱ ክርስቶስን ምሳሌ ያደረገ። ክርስቶስ ቤተ ክርስቲያንን እንደወደዳት አካሉ እንድትሆን ደሙን እንዳፈሰሰ በደሙ እንደቀደሳት እንዲሁ ዋጋ ከፍሎ የራሱ እንዳደረጋት ባሎች ሆይ ሚስቶቻችሁን ውደዷቸው ይላል። ይህንን ከተናገረ በኋላ ወረድ ብሎ ይህንን ስለ ባልና ስለ ሚስት ብቻ አልልም ይላል፣ ስለ ክርስቶስና ስለ ቤተ ክርስቲያን እንጂ። ይሄ ምስጢር ያለ ጥርጥር ታላቅ ነው። እግዚአብሔር ምድሪቱን ወይም የሰው ልጆችን የወደደበትን ፍቅር ከሰው ልጆች መካከል ደግሞ በደሙ የተዋጁ ቅዱሳንን ህብረት ቤተ ክርስቲያንን የወደደበትን ፍቅር ያነሳና ባሎች ሚስቶቻችሁን እንዲሁ ውደዷቸው በማለት ሲናገር እናያለን። ከባል የሚጠበቀውን ይናገራል፣ ከሚስቶችም የሚጠበቀውን ይናገራል። ባሎችን ሚስቶች አክብሩ፣ ሚስቶችን ባሎች ውደዱ፣ ያለበለዛ ትዳር አይጸናም ነው እያለ ያለው ቅዱስ ጳውሎስ። በዚህ የትዳር ህብረት ውስጥ ምሳሌ ያደረገው ክርስቶስን ነው። ስለ ፍቅር ከሱ በላይ የምናነሳው ምሳሌ ቢነገርለት የሚያምርበት ከገንዘብ ያለፈውን ያደረገ ደሙን ያነጠበ ቢተረክለት የማያልቅበት የሾህ አክሊል ተደፍቶበት እኛን የታደገ ብዙ ብንናገርለት ቃል የምናጣለት ራሱን አሳልፎ ሰጥቶ እርቃኑን ተቸንክሮ ቤተ ክርስቲያንን የራሱ ያደረገ ነው ክርስቶስ። ትዳር ውስጥ ዋጋ ይከፈላል። እንደ ቴሌቪዥን እንደ ሌላው ማቴሪያል ከሱቅ የተገዛ አይደለም። ሰው የራሱ ሐሳብ አለ። እዚህ ጋር ያስቀመጥኩት ቦታ ተቀመጥ የሚባል አይደለም። የሚሰራ ነው፣ የሚበጅ ነው። ሰው ዋጋ የተከፈለበት ነው። በዋጋም ነው ገንዘብ የሚሆነው። ስለዚህ ክርስቶስ ዋጋ ከፍሎ ቤተ ክርስቲያንን እንዳከበረ እናንተም ዋጋ ከፍላችሁ ሚስቶቻችሁን ውደዷቸው ይላል። ሚስቶች ደግሞ አክብሯቸው። ምንም ብትዋደዱ፣ ምንም ብቻችሁን መኝታ ቤት ብትተዋወቁ፣ የፈለገ አንድ አካል ብትሆኑ ወንድ የወንድነት ባህሪ አለ። መቼም ክብር ለሁሉ ቢሆንም ወንድ ልጅ ከማታከብረው ጋር ረጅም ርቀት መጓዝ አይችልም። ይሄ እውነት ነው አይደል? ተፈጥሮን መቀበል ጥሩ ነው። እውነትን መቀበል ጥሩ ነው።
የፈለገ ፍቅር ቢኖር በመሃል የፈለገ መግባባት ቢኖር በሰው ፊት ማታከብረውን የምትናገረውን የምትደፍረውን መሸከም ያቅተዋል ወንድ። ይሄ ባህሪ ተፈጥሮ ነው። ምንም ልታረጓችሁ ወንድነት ተፈጥሮ እንደሆነ እንዲሁ ሴትነትም እንዲሁ እንደሆነ እንዲሁ እግዚአብሔር ሴትና ወንድን አንድ እንዳደረገ እንዲሁ ሁለት የተለያየ ማንነትን በባህሪያችን ውስጥ አለ። በዚህ በሚታየው አካላችን ብቻ አይደለም፣ ስሜታችንም ይለያያል፣ ግንዛቤያችንም አንዳንዴ ይለያያል። ብዙ አንድ የሚያደርግ ነገር ቢኖርም እንደ ተፈጥሯችን የተለያየ ማንነት በህይወታችን ውስጥ አለ። ስለዚህ ወንዶች ክብርን ይፈልጋሉ ያለው ቅዱስ ጳውሎስ፣ ሴቶች ደግሞ በፍቅር አብረው ይኖራሉ። የፈለገ ነገር ይምጣ ባል አስፈላጊውን ነገር ሊያደርግ ይችላል። ለኑሮ የሚያስፈልገው በገንዘብ የሚለካው ግን ፍቅር ሚዛን ላይ መውጣት አለበት። በፍቅር ነው ነገሮች የሚጸኑት። በተለይ ትዳር ውስጥ ፍቅር የሌለው ገንዘብ፣ ፍቅር የሌለው ቤትና ንብረት፣ ፍቅር የሌለው ቁሳቁስ እርግጠኛ ነኝ ትዳርን ረጅም ርቀት አያስጉዘውም። ከየትኛውም ቁሳቁስ በላይ ፍቅር ሚዛን ይደፋል። ለፍቅር ትኩረት ስጡ። ባለ ዕዳዎች ናችሁ። እባካችሁ ሰይጣን እንዳይገባ ትዳራችሁ ውስጥ ፍቅርን እንዳታጡ፣ እንዳትበጠበጡ። በዝማሬ የጀመራችሁት በለቅሶ እንዳይደመደም የፍቅር ባለ ዕዳዎች ናችሁ። ክርስቶስ ቤተክርስቲያንን እንደወደደ እናንተ ሚስቶቻችሁን ውደዱ ነው። ዝም ብሎ የራሱ አላደረጋትም። ስጋውን ቆርሷል፣ ደሙን አፍሷል፣ መራራ ጠጥቷል፣ ተቸንክሯል፣ ራሱን አዋርዷል። በዚህ መንገድ ነው ቤተክርስቲያን የክርስቶስ የሆነችው። ስለዚህ ባሎች ዋጋ ይከፈልበታል። ትዳር ላይ ዋጋ ይከፈላል። የፍቅር ዋጋ። በፍቅር ሚስቶቻችሁን ውደዷቸው፣ ሚስቶች ደግሞ ባሎቻችሁን አክብሯቸው ይላል። ይሄ ምስጢር ያለ ጥርጥር ታላቅ ነው። እግዚአብሔር ለነዚህ ጥንዶች ብቻም ሳይሆን እዚሁ ስላላችሁ በእድሜም ሆነ በዚህ በረከት ለምትቀድሙ ለሁላችሁ ይህንን ማስተዋል ይስጥ ወገኖቼ። ትዳር ትልቅ በረከት ነው። መለኮታዊ ተቋም ነው። የተጀመረው ኤደን ገነት ውስጥ ነው። ክርስቶስ በዘመነ ስጋዊው የመጀመሪያ ተአምር ያደረገው ዶኪማስ ቤት ነው። ቅድም አባታችን ጠቆም አድርገውታል። ስለዚህ ጋብቻ በእግዚአብሔር ዓይን እጅግ በጣም ትልቅ መለኮታዊ ተቋም ነው። በተለይ በዚህ ዘመን ወንድ ከወንድ ጋራ፣ ሴት ከሴት ጋራ በማይገባ ፍትወት በሚቃጠልበት በዚህ ዘመን ጤናማው ትዳር እንደ ኋላ ቀርነት በሚታይበት በዚህ ዘመን ግለ ወሲብ እንደ ቀላል ነገር በየሚዲያው ፕሮሞት በሚደረግበት በዚህ ዘመን ሰዎች ሳያውቁትም ሆነ አውቀውት ራሳቸውን በማይገባ ስርዓት ውስጥ በሚጨምሩበት በዚህ ዘመን ትዳር በረከት ነው። ወላጆች በደንብ አድርጋችሁ ስሙኝ። ይሄ ዘመን እንዳለፈው ዘመን አይደለም። ልጆቻችሁ የት እንደሚኖሩ አታውቁ ይሆናል። ቤት የተዘጋባቸው ወጣቶች የት እንደሚኖሩ አታውቁ ይሆናል። ዛሬ ኃጢአት ለመስራት አገር አቋርጦ መሄድ አያስፈልግም። ሚዲያው በቂ ነው ቤታችን ውስጥ እርኩሰት ይዞ ለመምጣት። ኢንተርኔቱ በቂ ነው ቤታችን ውስጥ እርኩሰት ይዞ ለመምጣት። ፖርኖግራፊ፣ የዝሙቱ የተለያየውን ነገር ልጆች ሲቀለቡ ነው የሚያድጉት። ስንት ወጣት በማይገባ ነገር ታስሮ እንደሚኖር እንደ አገልጋይ እኛ እንሰማለን። እውነቴን ነው የምላችሁ፣ ልቤ እያለቀሰ ነው የሚነግራችሁ። እኔ አገልጋይ ነኝ፣ ረጅም ዘመን አገልግያለሁ። በእድሜ ረጅም ዘመን አገልግያለሁ። ከእግዚአብሔር ጋር ነው የኖርኩት። የብዙ ሰዎችን ታሪክ አውቃለሁ። ጆሮዎቼ ብዙ ሰምተዋል። ከብዙ ሰዎች ጋር እውላለሁ። ይሄ ዘመን አስፈሪ ነው። ለቤታችሁ፣ ለልጆቻችሁ፣ በዙሪያችሁ ላሉት ወጣቶች፣ አረጋውያን የሆናችሁ፣ ትልልቅ የሆናችሁ ሰዎች በደንብ ልታስቡ፣ ልትጸልዩ ይገባል። እንዲህ አይነቱን በረከት ሰዎች ተገፍተው እንዲቀላቀሉት ማበረታታት ይኖርብናል። ዛሬ እርኩሰት የማይወቀስበት ዘመን ላይ ያለ ነው። ቀላል ነገር እንዳይመስላችሁ። እኔ እውነቴን ነው የምላችሁ። ጋብቻን በተመለከተ በተለይ በዚህ ዘመን ምንም ይሁን ምንም ወንድና ሴት ወደ ጋብቻ ሲመጡ ከማየት በላይ ትልቅ በረከት የለም። ይህን በረከት ለምድሪቱ ያድርግልን። ወንድና ሴት እየሰማችሁ ነው። ወንድና ሴት እግዚአብሔር እንደፈጠረው ኤደን ገነት ውስጥ እንደጀመረ እንደዛው በጾታ ልዩነት ወደ አንድነት መምጣት ራሱን የቻለ በረከት ነው። ዘመኑ እየከፋ ነው። ብዙዎች በማይገባ ነገር ህይወታቸውን ያጣሉ። ጨለማ ነው በምድሪቱ ውስጥ ያለው። ስለዚህ ጋብቻ እግዚአብሔርን እናከብራለን። ክብር ለስሙ ይሁን። ልክ እንደዚህ የሚሆኑ ሰዎችን እግዚአብሔር በምድሪቱ ያብዛለን። እግዚአብሔር በፈቀደው የተባረከ ጋብቻ ከዚህ የተለየውን መርገም እግዚአብሔር ከምድሪቱ ያንሳ። በጌታችን በኢየሱስ ክርስቶስ ስምና ስልጣን የታሰረ ይሁን የዝሙት መንፈስ፣ ግልሙትና፣ ግብረ ሰዶም፣ ሌዝቢያንነት፣ ብዙ የማይገቡ ርኩሰቶች
በእምነት ኃይል ልንቃወማቸው ይገባል። ወላጆች ስለምድሪቱና ስለ ብዙዎች ርኩሰትና ውድቀት ልትማልዱ ይገባል። ከዛ ባሻገር እዚህ ውስጥ ያለነው ሁላችንም ደግሜ መጨረሻ አድርጌ አስታውሳችኋለሁ፣ የፍቅር ባለ ዕዳዎች ነው። ሚስቶቻችሁን የመውደድ ሚስቶች ባሎቻችሁን የመውደድ እርስ በርስ የመሸካከም ራሱን እያየን ደሙን እያየን መስቀሉን እያየን በፍቅር የመኖር ግዴታ አለብን። ደግሞ ሌላ ታላቅ ሰርግ ይጠብቀናል፣ የበጉ ሰርግ። በዛ ታላቅ የሰርግ ስነ ስርዓት ላይ ከሚሰበሰቡት መሃል ያድርገን እግዚአብሔር። እየሰማችሁኝ ነው ወገኖች? ስለ በጉ ሰርግ ሰምታችኋል። ሌላ ሰርግ አለ፣ ይመጣል። ሙሽራው ክርስቶስ ይመጣል። የቤተ ክርስቲያን ራስ የሆነው ይመጣል። ከዚህ የበለጠውን ሰርግ እናያለን። ሙሽራው ክርስቶስ ከሙሽራይት ከቤተ ክርስቲያን ጋር በምድርና በሰማይ መሃል በደም የተዋጁ ቅዱሳን ከክርስቶስ ጋር በክብር የሚኖሩበት ሌላ ሰርግ ይጠብቀናል። ህይወት ይሄ ብቻ አይደለም እንዳይመስለን፣ እንዳንታለን፣ የዕለት ኑሮ እንዳይጫወትብን። ተስፋ ያለን ሰዎች ነን፣ በደም የተገዛን። ያንን ተስፋ በእምነት አርቀን እንይ። እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ትዳራችሁን የበረከት ያድርግላችሁ። በመልካም ፍሬና በረከት ዘመናችሁን እንድታጠቃልሉ እግዚአብሔር ይርዳችሁ። ወስብሐት ለእግዚአብሔር። እግዚአብሔር የተመሰገነ ይሁን። እስቲ እግዚአብሔርን በደንብ አድርጋችሁ አመስግኑ፣ በእልልታ በጭብጨባ። እግዚአብሔር የተመሰገነ ይሁን። ለወንድማችን ለመምህር አሰግድ ሳህሉ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ጸጋውን ያብዛልን፣ የአገልግሎት ዘመኑን ያርዝምልን። በዚሁ መንፈስ ሆናችሁ ከዘማሪ ዲያቆን እስራኤል ሚካኤል ጋር እንዘምርና በማስከተል ወደ እራት ፕሮግራም እንሄዳለን። እጃችሁን ለእግዚአብሔር ክብር ከፍ ጭብጨባ ለእግዚአብሔር ይገባል። እያመመን አባቱን እየጠራ አይቻለው የሚገድለው ስራራ
በሰማይ በምድር ስሙ ኢየሱስ የተባለ ሰውን ሁሉ የሚያፈቅር ከመቃብር በላይ ሆኖ ፍቅሩ ዓለምን አስገረመ። ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ። አማኑኤል አማኑኤል ይቅር ባይ ነው ፍቅር ምሕረት ከብዶት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው እንደገድሎት ሲራራ የእርሱን ፍቅር የሚያሸንፍ አንዳች ኃጢአት የለምና ወደ ጌታ ለመመለስ አንዳች እንኳን እንዳትፈራ። አገራችን በሰማይ ነው ቢወድቅ የለም የሚረሳ ሰማያትን እንወርሳለን በኢየሱስ የተነሳ ጌታ ኢየሱስ ይቅር ባይ ነው